ብር ደስታን ይገዛል የምትሉ ሰዎች ማለት ነው። እግዚአብሔርን ይሄ ብር ማለት ነው አይደለም ደስታ ከረሜላ ለራሱ ለኔ ይገዛል። እኔ ኮፒት ነኝ አትንበጫበጭ ባባ ቆሜ ቀራለሁ ያንተ አይነት ከማገባ Nah. What's up? Okay, let's go. ገርምሻል ከበፊት ፍቅረኛዬ ጋር ቡሌ ሁሉ ሳይቀር እያወጣን እንበላ ነበር። በጣም ነበር እንዋደድ የነበረው። ታዲያ በመሃላችሁ ምን ገባው? በቃ ጸባይ እየተቀየረ መጣ። የመንገድ ላይ ምግብ ሳምቡሳ ምናምን ለምዳለሽ። የኔን ቡሌ እንዴት ትብላ? እኔ ስለሌለኝ ምናምን አልነበረም ቡሌ ማበላት። እየፈተንኳት ነበር። እኔ አሁን አንቺን ዛሬ ቡሌ በጋብዝሽ ነገ ቦሌ ልጋብዝሽ ነው ሊሆን የሚችለው። በቃ ተስፋ ለመቁረጥ ተስፋ ይፈልጋል ፍቅር። እንደኔ እኮ ታጋሽ የለም። 3 አመት ሙሉ ከፍቅረኛዬ ጋር ስንቆይ አንድ ነገር አድርጎልኝ ያውቅ ታምናለህ? ካርድ እንኳን ልኮልኝ አያውቅም እኮ ያል አንቺን ያል አልማዝ አሁን ያንቺን ነው መሞላፈጥ መቻኮል ነው የምለው። ወንድ ልጅ እኮ ሚስጥራዊ እኮ ነው። ይሄ ልጅ ሰውዬው አንድ ቀን ካርድ ልኮልሽ ማያኮን እመኚ አረብ ሀገር ሊልክሽ ነው የነበረው። በቃ ታጋሽ መሆን እኮ ነው። ምንድነው ለመፋታት መቻኮል እንደዚህ? ታውኝ ባከን ይድሌን አውቀዋለሁ። ሰው አይወጣልኝም አልምዬ። አዎ እኔ ግን ማልወጣልሽ ቦታ ጣራሽ ሊወጣለው አሁን እኔ ዲሽሽ ከተበላሽ አልጋሽ ሊወጣለው ብቻሽን መተኛት ከደበረሽ እኔ ሰላማዊ ሰልፍ ሁሉ እወጣለሁ። ላንቺ እኮ ተቋሚም ደጋፊም ብትሆኚ እኮ እንዴ ላንቺ ካገርስ ቢወጣ አልምዬ። የምሬን ነው ስልሽ እኔ አሁን ዛሬ ወክ መጋብዝሽ ነገ ላይ ትልቅ ቤት ልገዛልሽ ሊሆን ይችላል። እኔ አሁን ዛሬ እዚህ ፓርክ ለፓርክ ማንገላታሽ ማታ ምቹ አልጋ ላይ ላሳርፍሽ ነው። ምንም ተስፋ መቁረጥ አያስፈልግም አልምዬ። እዚህ ባዶ ቦርሳ ሚዘሽ ተስፋ አልቆረጥኩም። ምን በቃ ተስፋ አትቁረጭ አልማዝ፣ ተስፋ አትቁረጭ እኮ ነው የምልሽ እኮ። አልቆረጥኩም። ባይንተውና እስኪ ዘፈን ዝፈንልኝ። ዘፈን? አዎ ትችላለህ? አዎ የአልማዝ ቦርሳ ትልቅ ነው ቢበረብሩት ባዶ። ለምን እዚህ ግቢ ሸካ አጠብስም? አልጠብስም። እዚህ ችግር ከጠበሳት አይበቃም? የግቢ ሴት ስትያት ችግር ወላዳስ መስሎታል። ለራሷ በዛ ምግብ ከንፈሯ ደርቆ ዳለው ማውሾ ነው ያለችው። በዛ ላይ ግቢ ውስጥ በቁንጣና በጃፖን አስር ስትንጦለጦል ታታለ። ይባስ ብሎ ካፌ ካንተ ጋር እንደ ጎረምሳ ተጋፍታ ትበላለች። ይሄን ስታይ የግቢ ሴት ኮረዳ ሳይሆን ጎረምሳ ነው መስለ። አልጠብስም። ብር ደስታን ይገዛል የምትሉ ሰዎች ማለት ነው። እግዚአብሔርን ይሄ ብር ማለት ነው አይደለም ደስታ ከረሜላ ለራሱ ለኔ አይገዛልኝ። ምክንያቱም የኔ ብር ለሚሰው ነው ለባለቤት ነው እንጂ ለኔ አይገዛልኝ። ኦኬ ወደፊት ማለት ነው አግብቼ ባረግዝ ማለት ነው በጣም ያሳፍረኛል። መንገድ ላይ የሚያቀኝ ሰው ሲያይ ቤተሰቦቼ ምናምን ምን ሰው ነው ሰው ከሆነ እንኳን ደስ አለሽ አታገቢ። አንቺ ማማዬ ጥጋብሽ አልበርድ አለሳ ፈጣሪ ሰውር ከዚች የሴት ጎረምሳ። እኔ ኮፒት ነኝ አትንበጫበጭ ባባ ቆሜ ቀራለሁ ያንተ አይነት ከማገባ። ልቤ ተራራ ነው ምላስ ሀገር ያጠፋል። ያንቺ ግንባር ግን ከጃል ሜዳ ይሰፋል። የራስ እኮ እዚች ግንባርሽ የሆነ ኮንዶሚኒየም ነገር አበዲ ወደ ግራ እንዳልጥል ልግባር ውጥራል ማንንም ነው መልሰማው። ጨለማ ፈርቶ ፖፖ ላይ ነው የሚሻለው። አይደለም ይኸውልህ በዚህ መድጥቻለሁ በዚህ አይደለም ደፍቻለሁ እኮ አሁን ሽንት ቤት። አይዞሽ ገለቴ አይዞሽ በቃ እኔም ብለ አሁን ወይ ያቺ የምታወራውን ወፍ እንደውም ነው ፓሮት እገዛልሽ ትላለህ። ገዛት እንዴ ገዛው እኮ ከፍቅረኛ ጋር እኮ አዲሱ ቤት ስንገባ እኮ ገዝተን እኮ ነው የገባ ነው። ወይኔ እና እንዴት ናት? አረ በስመ አብ ሰላሜን ነሳችኝ እንዴ! ጩኸቷ ማታ ጩኸት ነው፣ ጠዋት ጩኸት ነው። በቃ እንቅልፍ ነሳችኝ። ከዛ በቃ መጨረሻ ሲመለኝ አውጥቼ ጣልኳት። ወይኔ መስጣት እንዴ በቃ አውጥቼ ጣልኳት። አሁን እኔና ወፏ ብቻ ነን የቀረን። እንዴ 100 ብር አይዞን እንዴ ያው ዶክተርዬ አመሰግናለሁ። እሺ ስንት ነው? 1000 ብር።
ሙሴ ሰለሞንና ብሩክ ኒውስ መች ተፎካከሩ ነው የምላችሁ። የአቢና የጎስት ፉክክር ያስጠላል። በቃ እንዲያንገላንገትና እስቲ ጎስትም ሐሳብ ስጡበት ብሏል ማለት ነው። እኔም የራሴን ኦነስት የሆነ ኦፒኒየን ሰጣለሁ ማለት ነው። እስቲ በደንብ ግን ኮፒ ሊንክ ሪፖስት ሼር በደንብ ይረ ካታጎሪ እንደዚህ አይነት ፉክክር ያለበት የለም። በቮትም በቃ በጣም ሃይስት ከሚባሉ ተፎካካሪ ቮቶች አንዱ ነውና እግር ኳስ ኮንቴንት ማለት ነው ኢትዮጵያን ቲክቶክ ክሬቲቭ አዋርድ እንደ አንድ ካታጎሪ ማስገባቱ ትክክለኛ ውሳኔ መሆኑን ያየንበት ይመስለኛል። በጣም ያበደ ነው። በደንብ ፑሽ እናርግ። ከ50,000 በላይ ሁለቱም ቢሆኑ ደስ ይለኛል ማለት ነው። ግን አንድ የጎስትና የጎስት ፋኖች እያነሱት ያለው ሐሳብ ያልተመቸኝ ሐሳብ አለ። ምንድነው ጎስት ቢበላው እዚች ጋር አንድም ሰው ቅርም የሚለው የለም። አይገባውም። በደንብ ነው ጎስት ቢበላው የሚገባው። በነገራችን ላይ ድንገት መጥቶ ጎስት እግር ኳስ ኮንቴንት ላይ ማለት ነው የፈጠረው ተጽዕኖ በቃ አንድ ስቴፕ ነው ከፍ ያደረገው። ብዙ ነገር መናገር ይችላል ስለ ጎስት ማለት ነውና ሂ ዲዘርቭ ኢት በቃ ቢበላው ይገባዋል። እሱ ይገባዋል ማለት ግን ሌላ ሰው ቢበላው አይገባውም ማለት አይደለም። በቃ ይሄ ነውር ነው። እንደዚህ ማለት የለባችሁም። ገብቷል? አንድን ሰው ለማድነቅ አቢ እንዲ ነው አቢ ጎስት መተዚህ ጋር እኔ እንደዚህ ነኝ እንደዚህ አርጋለሁ እንጂ አቢ እንደዚህ አላረገም ምናምን ስለ አቢ ማውራት የለባችሁም። አንዳንድ የዩናይትድ ደጋፊዎችማ እኔ ለራሱ እንዴት እንደማይደብራቸው አይገባኝም። ገብቷል? እዚች ጋር እኔ አሁን የዩናይትድ ደጋፊ ነኝ። እኔ አትመቸኝም የሚለኝ የዩናይትድ ደጋፊ ብዙ አለ። መብቱ ነው። ገብቷል? ሌላ ሰው ሄዶ ቮት ማድረግ መብቱ ነው። ግን መጥቶ እኔን ማጣጣል የለበትም። ኮንቴንት ክሬተር ሆነ የዩናይትድ ደጋፊን መጥተህ እንዴት ታጣጣላለህ? የፈለግከውን ቮት አድርግ፣ የፈለግከውን ቮት አስደርግ። መጣችሁ አቢን በጣም ዲስከሬጅ የምታረጉ ሰዎች አልተመቻችሁኝም። ገብቷል? ሁሉም እዚህ ውስጥ የታጨው ሰው ሁሉም ይገባዋል። እኔ ቮት ያንሳብኝ ነው እንጂ ማለት ነው በደንብ እንዴ ለአብዛኞቻችሁ መንገድ የጠረግነው እኛ አይደል እንዴ? አቢም ሆነ ጎስትም ሆነ ሁሉንም ኢንስፓየር ያደረግናቸው እኛ ነን። ጎስት ማውራት ይችላል። እኛን አይቶ እኔን አይቶ ነው የመጣው። ገብቶሻል? አብዛኞቻችሁ ማለት ነው ገብቷል? ብዙ መንገድ ጠርገናል። ብዙ 5 አመት ኮንቴንታችንን ሳናስነካ አፈር በልተን ሰርተናል ምናምን። ግን ቮቱ ሲታይ ስንት ነው? 1000 ራሱ አልገባውም ገና። ገብቷል? ግግም ይገባኛል ብያል አልመጣም። ገብቷል? 25000 እና 26000 እኔ ሰው ይወደኛል ብዬ ነበር ማስበው። ይኸውልህ በቃ ሰው የሚወዳቸው ሰዎች እንደዚህ ነውና 25000 ሰው አቢን ቮት አድርጎት አይገባውም የሚል የሆነ የጥላቻ ዘመቻ ማስነሳት ልክ አይደለም። አንዳንዶቻችሁ ማለት ነው እረፉ። በቃ ቮት ማስደረግ ሰፖርት ማድረግ ኖርማል ነው። ግን አቢን ዲስከሬጅ የምታደርጉ ምናምን ሰዎች እረፉ። በቃ ገብቷችኋል አይደል? ይሄ ዲፋይን የተደረገ ነገር የለውም። ይሄ ውድድር ማን ይተነተናል ማን ይመቻቸዋል ነው አይደል? ሰው የተመቸውን ይምረጥ። ገብቷል? እንደ ዩናይትድ ደጋፊ ዩናይትድ ሲሸነፍ የሚያበሽቀኝን ሰው ሳይሆን ማየት የምፈልገው እንደ አቢ ፊሊንግን የሚረዳኝ ማውራት የምፈልገውን ነገር የሚናገርልኝ ዩናይትድ ሲበሽቅ የዩናይትድ አፍ የሚሆንልኝ ሰው ነው የምፈልገው። ገባ? እኔ አቢ ቢያሸንፍ ደስ ይለኛል። እኔ ጎስትም አቢም እኩል ነው ማቃቸው። ሁለቱም ጀለሶቼ ናቸው። ግን እንደ ዩናይትድ ኮንቴንት ክሪኤተር እኔ አቢን ነው ሰፖርት ማድረገው። ካላስ አለቀ። አቢ ቢበላ ደስ ይለኛል። ጎስትም ከበላ የመጀመሪያው ሰው ነኝ እኔ ኮንግራትስ እምለው ማለት ነውና ፖለቲካ አታርጉት። አንዳንድ ሰዎች እዚህ ቲክቶክ ላይ የመጣችሁ ሰፖርት አሳያለሁ ብላችሁ ሌላውን ዲስከሬጅ አታርጉ። ሁለቱም ጓደኛሞች ናቸው ምናምን ከሁለቱም አንዱ መብላታቸው አይቀርም ምናምን። ብቻ ግን ሰፖርት የምታረጉትን አርጉ። ግን አንዱን ዲስከሬጅ አታርጉ። አቢን ለማርነቅ ጎስትን አታጣጥሉ፣ ጎስትን ለማርነቅ አቢን አታጣጥሉ ለማለት ነው። የማንቺ ደጋፊዎች እንግዲህ በቻላችሁት አቅም ለአቢ ፑሽ እያረጋችሁ ይመቻ። ምንድነው የት ምን እንታዘዝ? መረረኛ አረሰለቸኝ አረ ይህን ኑሮ አረ ምን ላድርገው ወገው ወጣ ምንድነው? አሽካ አሳካ ፊሽካ ኤደን ነች። ፊሽ ሳቢ ፊሽ ፑል ኖ አሳጥማጅ ኖ አሳፑል ኖ አሳሳቢ ቺፕስ ካላንደር ፍሬንች ፍራይስ ካላንደር ቺፕስ ኖ ቺፕስ ድንች አንድ ቺፕስ ዋን ቺፕስ ኖ እንዴ ካላንደሩ ምንድነው የሚያሳያችሁ? ኦገስት ምንድነው እሱ ታዲያ? ድንች ኦገስት ቺፕስ ኦገስት ምንድነው ካላንደሩ ላይ የምታዩት? ኦገስት እኮ ኦገስት ምንድነው የሚያሳያችሁ? አመት ነው ወር ነው ቀን ነው ምንድነው የሚያሳያችሁ? ቺፕስ መንዝ ምንድነው አንተ? ኖ ድንች መንዝ። ስለዚህ በቃ እናንተ አላወቃችሁትም። ስለዚህ ድንች ወር ድንች መንዝ ሁለት
3 ቺፕስ ምን 4 ምን ዘረበሉ 5ኛ ነው ይሄ ቃል ሙዳይ ሙዳይ ነው ሚስታይ ዊዲንጋይ ኖ ኖ ኖ ገምቱ ዊድ ምንድን ነች እሷ ዊድ ሚስት ሙሽራ ሙሽሪት ዋይፋይ ያው ዋይፋይ ያው አራዱ ከረሜላ ባል ማን ነው? ሹገር ዳዲ ሹገር ባል ኖ ኖ እሺ ቤታ ከረሜላ ኖ ከረሜል ባል ማስቲካ ነው ሰዎች ከረሜላ አይደለም ኖ ኖ ኖ አይደለም ገምባል ኖ ኖ you were close ነበራችሁ ገም ኖ ኖ ሬዲ ነው እሺ ክሎዝ ነበራችሁ ገሚሴ ኖ ኖ ኖ ከረሜል ኖ ኖ ገም ላይ ተሽከርከሩ አዎ ምንድን ነው የሚባለው እሱ አይደለም በአማርኛ ገሚሴ እንዴ እገጣጥሙታ ጊምባል ኖ ኖ ኖ ጊምባል ትንሽ ቀርቧል ግን አይደለም ማስቲካሴ ገምባሌ ነው ይሄ ምንድን ነው ግድብ አዎ ማን እንዳለ አምናት ሬዲ ቁጭ አድርጊ ሁላችሁም ነው ኖ መቃብሩ ጋር ምንድን ነው ያሉት ምንድን ነው ያሉት ሌላ በምን ይባላል ሙታንቲ ኖ ኖ አይደለም ልጁ ምን ይባላል ምን ብላችሁ ጠሩታላችሁ ስታጫውቱት ሌላ ትንሽ መታችሁ ነበር ኖ ኖ ኖ አይደለም ወንድ ነው እሺ ወንድ ልጅ ትንሽ ኖ ኖ ኖ ሻይ ይታያችኋል እንዴ ሲኒ ብቻ ነው ያለው አይደል ካፕ ነው ያለው አይደል እሺ ኖ አለን አቢቲ ወዝ ክሎዝ ከዛ በኋላ እሱንና ያንን እንትን ኖ ስለዚህ ይሄንንም እሺ ለኦዲየንስ ሊሰጥ ነው እሺ እሺ 5 ነው ሰጣችሁ እሺ ካልመለሳችሁት ወደ ነሰል እሺ 1